እንዴት ናችሁ ውድ የቻናሌ ቤተሰቦች? በዛሬ ትምህርታችን ቪዲዮ ኤዲቲንግ ነው ማሳያችሁ። ቪዲዮ ኤዲቲንግ ተብሎ የተዘጋጀ ራሱ ሶፍትዌር አለ። እሱም አዶቤ ፕሪሚየም ፕሮ ይባላል። በዚህ ሶፍትዌር እንዴት ቪዲዮ ኤዲቲንግ መስራት እንደምንችል ማሳያችሁ። በመጀመሪያ ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቀጥታ ወደ ትምህርት እንሄዳለን። ሶፍትዌሩን እንከፍተዋለን። አዶቤ ፕሪሚየም ፕሮ ይኸውና፣ ይህንን እንከፍተዋለን። የከፈተ ነው ሶፍትዌራችን። አዶቤ ፕሪሚየም ፕሮ 2020 ነው የምጠቀመው። ይታያችኋል ከላይ እዚች ጋር አዶቤ ፕሪሚየም ፕሮ 2020 ብሎልኛል። እዚች ጋር ከላይ ምን አይነት ሶፍትዌር እንደምትጠቀሙት ስንት እንደምትጠቀሙት ከላይ እዚህ ጋር ያስቀምጥላችኋል። ያው ስንመጣ አመጣለን። ይሄን ኢንተርፌስ አምጥቶልናል። ይታያችኋል። እነዚህ ሙሉ ከዚህ በፊት የሰራኋቸው ናቸው። እነዚህ ፕሮጀክቶች ሙሉ ከዚህ በፊት የሰራኋቸው ናቸው። እዚህ ጋር ደግሞ ኒው ፕሮጀክት የሚል አለ። እዚህ ጋር ደግሞ ኦፕን ፕሮጀክት የሚል አለ። እነዚህ ሁለቱ ምንድነው ልዩነታቸው? ይሄኛው የመጀመሪያው ኒው ፕሮጀክት የሚለው አዲስ የምትሰሩትን አሁን የምትሰሩትን ነው የምታስገቡት። ይሄ አዲስ ክሬት አድርጎ ነው የሚላችሁ። ይሄኛው ደግሞ ኦፕን ፕሮጀክት የሚለው ደግሞ ከዚህ በፊት የሰራችሁት ፕሮጀክት፣ ለምሳሌ ከዚህ በፊት ላሳያችሁ በደንብ ከዚህ በፊት ሰርቸው ከሆነ ያው እዚች ጋር ያው እነዚህ ከዚህ በፊት የሰሯቸው ናቸው። የሰራችሁትን አምጡት ነው የሚላችሁ። ማምጣት ትችላላችሁ ነው። ለምሳሌ እኔ አዲስ መስራት ስለምፈልግ አዲስ ለእናንተ ማሳየት ስለምችል ይሄኛውን ነው ማሳያችሁ፣ ኒው ፕሮጀክት የሚለውን። ሌላው ምንም አነካውም። እነዚህም ምንም ጥቅም የላቸውም፣ ሁለቱ ናቸው። ይሄኛው ያው ኒው ፕሮጀክት የሚለውን ነካዋለሁ። ከላይ ኔም ይለኛል፣ ይታያችኋል። እዚህ ጋር ኔም የሚል አለ። ኔሙን እንጽፈዋለን። ለምሳሌ እኔ የምሰራላችሁ ኒው ቱቶሪያል ነው። ኒው ቱቶሪያል ኔሙን ነው የምትጽፉት። የምትሰሩት ኔሙን ነው የምትጽፉት። እዚህ ጋር ደግሞ ሎኬሽን ይላል። ሎኬሽን ላይ እዚህ ጋር ብሮዝ የምትላለች፣ ብሮዟን ክሊክ እናደርጋታለን። ብሮዝ ማለት የምታስቀምጡበት ቦታ ነው። ለምሳሌ አዶቤ ፕሪሚየም ፕሮ ኤክስፖርት ስታደርጉት በኋላ የምታገኙት ቦታ ስለማይኖር ስለሚያስቸግራችሁ እዚች ጋር ይኸው ኒው ፎልደር ፎልደር ፈጥሬለት አስቀምጠዋለሁ። እዚች ጋር ይኸው ኒው ፎልደር አደረኩለት። ማክ ሚዲያ የሚል ፎልደር አስቀምጬለት እዛው ላይ ይኸው እዚች ጋር ሰሌክት ፎልደር የሚል አለ። እሱን ዘን ኦኬ ያደርገዋለኝ። የት አስቀምጦልኛል? ማክ ሚዲያ ፎልደር ላይ አስቀምጦልኛል ማለት ነው። ፕሪሚየም ፕሮ ላይ ኤክስፖርት ስታደርጉት ትክክለኛው ስፔሲፊክ ቦታ ካልገለጻችሁለት ለማግኘት ይከብዳቸዋል። ሌላው እዚች ጋር ይታያቸዋል። ሙሉን አትነኩትም። ይኸው እዚች ጋር ሜርኩሪ ሬንደር የሚል አለ። ይሄኛው ምንም ጥቅም የለውም፣ ግን የግራፊክስ ካርዳችን በጣም ሀይ ከሆነ ሬንደራችን በጣም አሪፍ ይሆናል። ሌላው ምንም አነካውም። እዚች ጋር ታይም ኮድ የሚል እናገኛለን። ዲስፕሌይ ፎርማት የሚለውን ታይም ኮድ የሚለውን ይሄኛውም አነካውም። እዚህ ጋር ፍሬሞች አሉ። እነዚህን ሳነካቸው ታይም ኮድ ራሱ ላይ ነው የምናደርገው። ታይም ኮድ ይሄኛውም ዲስፕሌይ ፎርማት የሚለውም ይሄኛውም አነካውም። ይሄኛውም ዲቪ የሚለውንም አነካውም። መጨረሻ ላይ የምናደርጋለን እዚች ጋር ኦኬ የምትል እናደርጋለን። ይችኛዋን ኦኬ እናደርጋለን። ስጨርሱ ኦኬ ነው የምትሉት። ሌላ የምትነኩት ነገር የለም። አሁን ካሳያችሁ ውጪ ይኸው ኢንተርፌሶቹ አምጥቶልኛል። ይታያቸዋል። እዚህ ጋር 1 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 4 አለ። ይሄ የመጀመሪያው እዚህ ጋር ያሳያችሁ ፕሮጀክታችሁን የምታስገቡበት ቦታ ነው። ፕሮጀክት ይባላል። ፕሮጀክት ሞኒተር ይባላል። ይሄኛው ደግሞ ከላይ እዚህ ጋር ሶርስ ኦፍ ሞኒተር ይባላል። ሶርስ ኦፍ ሞኒተር። እዚህ ጋር ደግሞ ታይም ላይን የሚባል አለ። ታይም ላይን ምንድነው? ላይቭ እያየን የምንሰራበት ማለት ነው። እዚህ ጋር ታይም ላይን 1 2 3 4 ኢንተርፌሶች አይተናል። የመጀመሪያው ምንድነው? ፕሮጀክት ሞኒተር ነው። ሁለተኛው ሶርስ ኦፍ ሞኒተር ነው። ይሄኛው ደግሞ ታይም ላይን ነው። ይሄኛው ደግሞ ፕሮግራም ሞኒተር ይባላል ማለት ነው። ይሄኛው ፕሮጀክት ሞኒተር ምንድነው? ይሄኛው ፋይላችንን ድራግ ኤንድ ድሮፕ አድርገን የምናስገባበት ነው። ለምሳሌ ፋይላችን እንዴት እናስገባለን? አንደኛው ራሱ ደብል ክሊክ በማድረግ ፋይላችን ማምጣት እንችላለን። ራሱን ደብል ክሊክ በማድረግ ፋይላችን ማምጣት እንችላለን። ሁለተኛ ደግሞ እዚች ጋር ፋይል የምትላለች ፋይል ኢምፖርት አድርገን ፋይላችን ማምጣት እንችላለን። ወደ ፈለጋችሁበት ቦታ ማምጣት ትችላላችሁ። በሁለት አይነት መንገድ አይተናል። አሁን ሌላው ሶስተኛው ኮንትሮል አይ ነው። ኪቦርዳችሁ ጋር ትሄዱና ኮንትሮል አይ አድርጋችሁ ፋይላችሁን ማምጣት ትችላላችሁ። ልክ እንደዚህ ያው ፋይላችሁን ማምጣት ትችላላችሁ። በምን አየን? አንደኛው ደብል ክሊክ በማድረግ፣ ሁለተኛው ደግሞ ፋይል ኢምፖርት አድርገን አመጣን። ሶስተኛው ኪቦርዳችን ጋር ሄደን ኮንትሮል አይ አድርገን ፋይላችን አመጣን። የመጨረሻው ደግሞ ይኸው ድራግ ኤንድ ድሮፕ አድርጋችሁ ማምጣት ትችላላችሁ። ለምሳሌ እኔ ፋይል እዚች ጋር ያስቀመጥኩትኝ ይሄንን ፋይል አምጥቼ ድራግ ኤንድ ድሮፕ አደርገዋለሁ። ይሄንን ያው ይዛችሁ ድራግ አድርጋችሁ እዚህ ውስጥ የምታስገቡት ያው ወዴት የምታስገቡት ወደ ፕሮጀክት ሞኒተር ነው። ወደ መጀመሪያ ወደ አሳየኋችሁ ማለት ነው።
ድራግ ኤንድ ድሮፕ አድርጋችሁ ማስገባት ትችላላችሁ። እዚህ ጋር ስንት ቪዲዮ አስገብቻለሁ እዚህ ጋር ይታያችኋል። 5 አይተምስ ይላል 5 ቪዲዮዎችን አስገብተሃል ማለት ነው። ያን ጨምሬ ላሳያችሁ። ያው 1 2 3 4 5 6 ቪዲዮዎችን አስገብቻለሁ። 6 ቪዲዮዎችን አስገብቻለሁ። እነዚህ ቪዲዮዎችን ለብቻቸው ላድርጋቸው። እዚህ ጋር በፎልደር አስቀምጣቸው። በፎልደር ለማስቀመጥ ስትፈልጉ ደግሞ እዚች ጋር ይታያችኋል። እዚች ጋር ኒው ቢን የምታለች እቺን ቪዲዮ ብዬ አስቀምጣታለሁ። ቪዲዮ። ስለዚህ እነዚህን ሙሉውን ሰሌክት አደረገና እዚህ ውስጥ አስገባቸዋለሁ። ያው ቪዲዮ እዚህ ውስጥ ቪዲዮ አለልኝ። ቪዲዮ አስገብቻለሁ። ሌላ ደግሞ ቮይስ ላምጣ። ለቮይስም ሌላው ክሬት አድርግለት እዚህ ውስጥ አስገብቼው ቮይስ እናስገባለት። ቮይስ ላምጣና ላሳያችሁ። ሌላ ያው ቮይስ አምጥቼ ድራግ ኤንድ ድሮፕ አድርጌ አስገባሁት እዚህ ላይ። ያው ቮይስ አለ፣ ቪዲዮዎቹ አሉ። ስለዚህ ቪዲዮአችን አሁን እንዴት ነው የምንሰራው? እዚች ጋር ይህንን ደብል ክሊክ ብትሉት ቀጥታ ወዴት ሄዱላችኋል? ወደ ሶርስ ሞኒተር ሄዱላችኋል። ወደ ሶርስ ኦፍ ሞዴልስ ሄዱላችሁ። ይኸው እዚች ጋር እያያችሁ ድራግ ኤንድ ድሮፕ እያደረጋችሁ ማስገባት ትችላላችሁ። ይኸው ከዚች ጋር ለምሳሌ ይህን ቪዲዮ ከዚች ጋር ጀምሬ እስከዚች ጋር ነው መያዝ የምፈልገው የምትሉ ከሆነ ወይንም ይሄኛውን ቪዲዮ በደንብ እንዳሳያችሁ ይኸው ከዚችኛዋ ጀምሬ እስከዚች ጋር ነው መያዝ የምፈልገው የምትሉ ከሆነ ለምሳሌ እዚች ጋር ይኸው ይህንን ክሊክ ብታደርጉት ሜኪን የምትላለች። ይኸው ይህንን ሜኪን እስከዚች ጋር መያዝ ከፈለጋችሁ ደግሞ እዚች ጋር ይታያችኋል። ሜኪን አውት የምትላለች። ይኸው ሜክ አውት። ይኸው በደንብ እንዲታያችሁ ደግሜ ላሳያችሁ። ይኸው ከዚች ጋር መያዝ የምትፈልጉ ከሆነ ይታያችኋል። እዚች ጋር ይኸው ሜኪን የምትላለች። እስከዚች ጋር መያዝ የምትፈልጉ ከሆነ ይኸው ከጎኑ ጋር ሜኪን አውት የምትላለች። ወይንም ኪቦርዳችሁ ጋር ትሄዱና ይኸው ይህንን ያደረጋችሁን ታጠፉትና ኪቦርዳችሁ ጋር ትሄዱና ኮንትሮል ወይንም አይን ዝም ብላችሁ ብትጫኑ ይኸው አይን ብትጫኑት እዚች ጋር ኢን አድርጎላችኋል። እዚች ጋር ደግሞ ማቆም ከፈለጋችሁ ደግሞ ይኸው የኦ ምልክት ኪቦርዳችን ጋር ሄደን ኦ ማድረግ እንችላለን። ከዚች ጋር ጀምሬ አይ አረኩትኝ። አይ እዚህ ጋር ስጨርስ ደግሞ ኦ አረኩትኝ። ሜክ አውት አድርጌዋለሁ። ስለዚህ ይህን ቪዲዮ የምትፈልጉት ድምፁን ብቻ ነው ወይስ ሁለቱንም ወይስ ቮይሱን ብቻ ነው የምትፈልጉት ካላችሁ ለምሳሌ እዚች ጋር ቪዲዮን ብቻ የምትፈልጉት ከሆነ እዚች ጋር ይታያችኋል። እችኛዋን ድራግ አድርገን እዚች ጋር ማስገባት እንችላለን። ቪዲዮን ብቻ ከፈለግን፣ ድምፁን ብቻ ከፈለግን ደግሞ ያው ካጠገቡ ላይ የቮይስ ምልክት አለ። ቮይሱን አምጣችሁ እዚህ ጋር ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ያው ልክ እንደዚህ ይሄኛውን ቮይሱን ብቻ የምትፈልጉት ከሆነ ድራግ አድርጋችሁ ድምፁን ብቻ ማስገባት ትችላላችሁ። ቪዲዮን ብቻ ከፈለጋችሁት ደግሞ ያው ልክ እንደዚህ ቅድም እንዳሳያችሁ ሁለቱንም የምትፈልጉት ከሆነ ደግሞ ሁለቱንም ድምፁንም ቮይሱንም ሁለቱን ማምጣት ከፈለጋችሁት ደግሞ ያው ከላይ ነው ሶርስ ኦፍ ሞዴል ቪዲዮ ሙሉን እዚህ ጋር እንይዘውና ድራግ እናደርገውና ያው እዚች ጋር እናመጣዋለን። እንደዚህ ቪዲዮን ብቻ ከፈለጋችሁት ያው ቅድም እንዳሳያችሁ ለብቻዋችን ናት። ቮይሱን ከፈለጋችሁ ደግሞ እችኛዋን ነው የምንነካው። ሙሉን ከፈለጋችሁት ደግሞ ደግሜ ላሳያችሁ። ያው ቪዲዮ ላይ መሀሉ ላይ ሄደን ድራግ ነው የምናደርገው። ድራግ አድርገን ወደዚች ወደ ታይም ላይ እናስገባታለን። ታይም ላይ እናስገባዋለን። ያው እንደዚህ አድርገን ቪዲዮአችን ወደ ታይም ላይ ማምጣት እንችላለን። ሁለተኛ ቪዲዮ አምጥቼ ላሳያችሁ። ይኸው ይህን ቪዲዮ ላሳያችሁ በደንብ። ያው ከዚች ጋር ልጅቷ ያው ከዚች ጋር ልጀምርና ሜኪን ልበለው። ያው ስትገባ እዚች ጋር ድረስ ያለውን አውት ላድርገው። እዚች ጋር ይታያቸዋል። ሜኪን አውት የምትላለች። ከዚች ጋር ጀምሬ ይኸው ኢን አረኩትኝ። ከዚች ጋር ስጨርስ ደግሞ አውት አረኩትኝ። ስለዚህ የዚህ ቪዲዮ ሙሉ የምትፈልጉት ከሆነ ድራግ አድርጋችሁ እዚች ጋር ያው እንደዚህ ማስቀመጥ ትችላላችሁ። ሁሉንም እንደዚህ ማምጣት ትችላላችሁ። ለምሳሌ ይህንንም ላምጣና ላስቀምጠው። ይኸው የዚህ ቪዲዮ ከምፈልገው ከዚች ጋር ጀምሬ እስከዚች ጋር ነው። ሁሉን ድራግ አምጥቼ እዚህ ጋር አስቀምጠዋለሁ። ይህንንም እንደዚሁ ከዚች ጋር ጀምሬ እስከዚች ጋር ነው የምፈልገው። ያው ሙሉን አምጥቼ እዚህ ጋር አስቀምጠዋለሁ ማለት ነው። ስለዚህ አሁን ቪዲዮአችንን አስቀምጠናል። እንዴት ነው ኤዲት የምንሰራው ነው የሚለው። ያው እንደዚህ አምጥተናል። ያው እቺን ቪዲዮ እንደዚህ ድራግ አድርጋችሁ እዚህ ጋር ከማምጣት ይልቅ እዚች ጋር መሀል ላይ ክሊክ ታደርጉትና ለምሳሌ ያው እዚች ጋር ራይት ክሊክ ብትሉት ሪፕል ዲሌት የምትላለች እሷን ክሊክ ብታደርጋት ሙሉ ራሱ ያስጠጋልናል ማለት ነው። ይሄኛውም ልክ እንደዚሁ ራይት ክሊክ እና ሪፕል ዲሌት ብንለው ማለት እንደዚህ ያው እዚች ጋር ይሄንንም እንደዚሁ ዲሌት ብንለው ሙሉ ፋይሎቹን አስተካከለልኝ ማለት ነው። አሁን ብንከፍተው ፋይሉ ልክ እንደዚህ ይሄድልናል ማለት ነው። እንደዚህ ያው እንደዚህ ሄድልናል። ስለዚህ አሁን እነዚህ ነው
እዚህ ጋር ይታያቸዋል። እነዚህ ሙሉ ሶርስ ኦፍ ሞሊቶች ያሉት እዚህ ውስጥ እነዚህ ይታያቸዋል። እነዚህ ቱሎቹ ናቸው። ይህንን ቱሎች አሉ እዚች ጋር ይኸው ቱሎች አሉ እዚች ጋር ይኸው። ይህንን ሙሉ ሰሌክት ማድረግ ከፈለጋችሁ ለምሳሌ እንደዚህ አድርጋችሁ ሙሉን ሰሌክት ከማድረግ እዚች ጋር ይታያቸዋል። ሁለተኛው ላይ ያለችውን እሷን ክሊክ ብናደርጋት ሙሉ ሰሌክት ማድረግ ይችልናል። ስለዚህ ሙሉ ያሉትን ፋይሎቹ እዚህ ውስጥ ታይም ላይ ያሉትን ሙሉን ሰሌክት ማድረግ ይችልናል። ይኸው ሁለተኛው ላይ ያለችዋ እቺ ሙሉ ሰሌክት ማድረግ የምትችልልን ሰሌክት ናት። እቺ ይኸው እንደዚህ ማጥፋት ትችላላችሁ። እዚች ጋር ደግሞ የምላጭ ምልክት አለች። እዚች ጋር ምላጭ ይታያችኋል። እዚች ጋር ኢሬዘር ቱል የምትባላለች። ኢሬዘር ቱል ማለት እንዴት ነው የሚሰራ? ለምሳሌ እዚች ጋር የማትፈልጉት ከሆነ ለምሳሌ ቪዲዮ ይኸው ከዚች ጋር ጀምሮ እንደዚህ መያዝ የምትፈልጉት ከሆነ ይኸው ኢሬዘሯን አንዴ ክሊክ ብታደርጓት ይታያችኋል። በደንብ እንዲታያችሁ ዙም ላድርግላችሁ። ይኸው ቆርጦልናል። ለምሳሌ ይኸው መጀመሪያ ቪዲዮ ሲንክ ነበር። ለምሳሌ ብደልቱት ይኸው ሙሉ ነው የሚደልተው። በዚችኛው ኢሬዘር ቱል ግን ክሊክ አድርጌ በደልታት ይኸው አንዷን ብቻ ነው የሚደልታት። ምክንያቱም እችኛዋ መቁረጫ ናት። በደንብ ይዩት። ይኸው የምላጭ ምልክት ነች፣ ኢሬዘር ማድረጊያ ነች። ስለዚህ ይሄ ቪዲዮ ከዚህ እስከዚህ ያለውን የማትፈልጉት ከሆነ በዚችኛው በኢሬዘር ቱል ክሊክ ማድረግ ትችላላችሁ። ይሄኛውንም ልክ እንደዚሁ ይኸው መቁረጥ የምትፈልጉትን ቦታ ለምሳሌ ነች ከዚህ ጋር ያለችውን ጀምሮ እስከዚህ ጋር ያለችውን መቁረጥ ከፈለጉ ስገባ ላይ ጀምሮ ከፈለጉ ይሄኛውን ፓርት እስከዚህ ጋር ያለውን ፓርት መቁረጥ ከፈለጉኝ ይኸው እንደዚህ እቆርጠውና ይኸው እንደዚህ ቆርጬ ይኸው ስገባ ያለውን ብቻ መያዝ እችላለሁ በዚች በኢሬዘር ቱል። ስለዚህ እነዚህኞቹን ቆረጥኳቸው ማለት ነው። ከዚች ጋር ያለውን እስከዚህ ጋር እስከ መገባ ያለውን መቁረጥ ትችላላችሁ ማለት ነው። ይኸው እዚች ጋር ሙሉ አሉ። ይኸው እነዚህም ዙሞች አሉ፣ ዙም ቱሎች አሉ። ይሄኛው ደግሞ ይኸው ፓች ቱል አለ። ይኸው እዚች ጋር ይኸው እዚች ጋር ይኸው ፔን ቱል አለ። ይሄኛው ደግሞ ኮንትሮል ቲ አለ። እዚች ጋር ኮንትሮል ቲ የሆነ ጽሁፍ ለመጻፍ ነው። እዚች ጋር ይኸው ጽሁፋችሁ ይኸው እዚህ ጋር አድርጋችሁ ጽሁፍ ለመጻፍ ነው። ጽሁፍ ለመጻፍ መቸነ ይሄኛው ይኸው የሆነ ታይትልን ጽፈን እዚች ጋር ለማስቀመጥ እንጠቅመን ነው። ይኸው እንደዚህ ይኸው እንደዚህ አድርገን ማስቀመጥ ይችላል። እዚህ ላይ ነው የምንሰራው ፋይላችን። ይኸው ሶርስ ኦፍ ሞኒተር ላይ ያየው ነው። እዚች ጋር ለምሳሌ ታይም ላይ እየሰራ ነው። ይኸው መያዝ ስትፈልጉ እዚሁ ላይ መመለስ ትችላላችሁ። እዚህ ላይ ቪዲዮአችሁን ይኸው ኢፌክት ባሮች እንሄዳለን። ትራንዚሽን ያስፈልገናል። ምክንያቱም ከዚህኛው ቪዲዮ ወደዚህኛው ቪዲዮ ሲሄድ የሆነ ትራንዚሽን ያስፈልገናል። ይታያችኋል። ቁርጥ ቁርጥ ይላል፣ ጨለም ጨለም ይላል። ይኸው እነዚህ ጨለም ጨለም የሚሉትን ወይም ቁርጥ ቁርጥ የሚሉትን እንዴት ነው ትራንዚሽን የምናስገባው ማለት ነው። ትራንዚሽን ማለት ያው ትራንዚሽን ማለት መሸጋገሪያ ማለት ነው። ድልድይ ማለት ነው። ወደ አንዱ ድልድይ ስትሻገሩ የሆነ ነገር ያስፈልጋል። ላይክ እንደዛ ማለት ነው። ለምሳሌ ይሄኛው ቪዲዮ ወደዚህኛው ቪዲዮ ሲሻገር እንደተሻገረ እንዲያስተዋውቅና የሆነ ጨለማ እንዳልሆነ የሚያስተዋውቅበት ማለት ነው ትራንዚሽን ማለት። ስለዚህ ትራንዚሽኖች እዚች ጋር ይታያቸዋል። ይሄኛው ራይት ክሊክ እና እዚህ ጋር ኢፌክት ምትላለች። ኢፌክት ምትል እናገኛለን። ያው ኢፌክት እናገኛለን እዚች ጋር። ያው ኢፌክቶች ውስጥ እዚች ጋር ለምሳሌ የምታውቁት ኢፌክት ካለ ለምሳሌ የምታውቁት ኢፌክት ካለ ሰርች ማድረግ ትችላላችሁ። ለምሳሌ የማውቀው ኢፌክት አለ፣ ክሮስ ዲዞልቭ አለ፣ ክሮስ ዲዞልቭ አለ። ነገር ግን እናንተ ለማሳየት ያህል ያው እዚች ጋር ቪዲዮ ትራንዚሽን ምትላለች። ቪዲዮ ትራንዚሽን አለች። ይሄው ዲዞልቭ የምትናገኛለች እዚች ጋር ዲዞልቭ ይሄው ይታያችኋል። እዚች ጋር ክሮስ ዲዞልቭ የምትላለች። እችኛዋን ድራግ አድርጌ እዚህ መሀል ላይ ነው ማስቀመጣቸው። ይሄው መሀል ላይ መሀላቸው ላይ የሁለቱ ቪዲዮ መሸጋገሪያዎች ነው። የዚህኛው ቪዲዮ መጨረሻ እና የዚህኛው ቪዲዮ መጀመሪያ ላይ መሀላቸው ላይ አስቀምጠዋለሁ። ለምሳሌ ሞክረው ይኸው ይታያችኋል። ምንም አያስታወቅም መሻገሩ። ይኸው አሁንም የዚህኛው ቪዲዮ ላይ አስገባለሁ። እዚችኛዋ ቪዲዮ ይኸው ልክ እንደዚች ማስገባት እችላለሁ። ይታያችኋል። የሆነ ስሙዝ እንዲመስላችሁ ከፈለጋችሁ ደግሞ ዙም ታረጉትና ይሄን ይታያችኋል። ዙም ታረጉትና እዚች ጋር ደቂቃውን መጨመር ትችላላችሁ። ለምሳሌ ይሄ 21 ሰከንድ ነው። ስለዚህ እኔ 45 ሰከንድ ማድረግ ብፈልግ ይኸው ዙም ነሱን ከፍ ያደርገውና ሞር እንዳያስታውቅ ያደርገዋል። ይኸው ይታያችኋል። ክሮስ ዲዞልቭን አስገብቼ አሪፍ ድልድይን ሰርቼለታለሁ ማለት ነው። ሌላ አይነት ኢፌክትም ከፈለጋችሁ ለምሳሌ እዚች ጋር ለምሳሌ እኔ ሌላ የምፈልገው ካለ ይኸው ዲፕ ቱ ዋይት ምትላለች፣ ብላክ ምትላለች። ብላክ ሆኖ እንዲያልፍ ከፈለጋችሁ ደግሞ እዚች ጋር ይኸው ብላክ አድርጋችሁ ማለፍ ትችላላችሁ። እዚች ጋር ይኸው ልክ እንደዚች ቅድም ያስገባው ዲዞልቭ አለ።
ይሄኛውን ደግሞ ብላክ ሆኖ እንዲያልፍ ማድረግ ትችላላችሁ። ወይንም እዚች ጋር ዋይት ሆኖ እንዲያልፍ ማድረግ ትችላላችሁ። እዚች ጋር ያው ዋይት ታያችኋል። ሁሉንም አስገብቼ በሁሉም ቪዲዮ አስገብቼ ላሳያችሁ። ብዙ አይነት ኢፌክቶችን እያስገባው ላሳያችሁ። ቪዲዮ ትራንዚሽን አደርገዋለሁ። ይኸው እዚች ጋር ዙም ይላል። እዚች ጋር ደግሞ ዙም አድርጎልኝ እንዴት ከፈለግኩኝ ይኸው እዚች ጋር ዙም የምትላለች። ይኸው እዚች ጋር ዙምን እዚህ ጋር አስገባትኝ። ስላይድ የምትላለች እዚች ጋር ደግሞ ስላይድ ነው። ይኸው እዚች ጋር ስላይድ አድርጎ እንዲያልፍ አደረኩኝ። እዚች ጋር ይኸው ታያችኋል። እንደዚህ እያስገባችሁ ትሞክሩታለች። ለምሳሌ እኔ ስላይድን በደንብ ላሳያችሁ። ይኸው ስላይድ የምትላለች። ይኸው ስላይድን ድራግ አድርጌ የሁለት ቪዲዮ መሀል ላይ ነው የማስቀምጠው። ይኸው እንደዚህ አድርጎ ስላይድ አድርጎልኝ ይሄዳል። እዚህ ጋር ደግሞ ስፕሊት ምትላለች። ስፕሊቷን አምጥቼ እንደምጋሚ እዚች ጋር ባስቀምጣት ስፕሊት አድርጎ ሁለቱም ቪዲዮዎች ላይ ይኸው እንደዚህ አድርጎ ስፕሊት አድርጎ ማለፍ ይችላል ማለት ነው። ይኸው እንደዚህ አድርጎ እዚች ጋር ድሮ እዚህ ጋር ደግሞ ፑሽ የምትላለች። ይኸው ፑሽ አለ፣ ስላይድ አለ፣ ስፕሊት አለ። ይሄኛው ደግሞ ፑሽ ነው አምጥቼ ድራግ አድርጌ እዚህ ጋር ማስቀመጥ እችላለሁ። እዚህ ጋር ደግሞ ፑሽ አድርጎ እንዲያልፍልኝ ማድረግ እችላለሁ። ስለዚህ ያስገባቸውን ኢፌክት እያንዳንዳቸውን እንዴት እንደሆነ እንድታዩት ይኸው እዚች ጋር ፑሽ አድርጎ እዚህ ጋር ነጭ አድርጎት እዚች ጋር ደግሞ መጨረሻ ላይ ክሮስ ዲርፍ አድርጎት እንዲያልፍ እዚች ጋር ደግሞ መጨረሻ ላይ ይኸው ስፕሊት አድርጎት እንዲያልፍ ይኸው እንደዚህ ደግማችሁት ይኸው ያስገባኋቸው ኢፌክቶችን ማየት ትችላላችሁ። ይኸው ሙሉውን አስገብቼ ለምሳሌ አንድ አይነት ኢፌክት ላስገባላቸው ሁሉም እንዳልተዋወቁ ላያስመስል ይኸው እንደዚህ አድርጌ ይኸው በዚህች እንደዚህ አድርጋችሁ ማድረግ ትችላላችሁ። ለምሳሌ ይሄ ቪዲዮ ሙሉ እንደዚህ ከሆነባችሁ በዚህች ጋር ይኸው እንደዚህ ዙም ታረጉትና በዚህኛዋ ቱል እንደዚህ አድርጋችሁ ድራግ ብታረጉት እስከዚህ ድረስ ወይም እንደዚህ መለጠጥ ከፈለጋችሁ እንደዚህ መለጠጥ ትችላላችሁ። መቀነስ ከፈለጋችሁ ደግሞ ልክ እንደዚህች መቀነስ ትችላላችሁ። ያው እንደዚህ ቅድም ባሳያችሁ እዚህ መሀሉ ላይ ራይት ክሊክ ብትሉት ሪፕል ዲሌት ካላችሁት መጥቶ ግጥም ነው የሚያደርግላችሁ። ይሄኛውም ልክ እንደዚሁ ሪፕል ዲሌት አደርገዋለሁ። መቀነስ ከፈለጋችሁ ደግሞ እችኛዋ ላይ ክሊክ ታደርጉትና ይኸው በዚህኛዋ እንደዚህ መቀነስ ትችላላችሁ። ይኸው ሁሉንም ሰርቶልኝ ጨርሶልኛል። እስቲ እንየውና ድጋሚ ትራንዚሽን አስገብተን እናየዋለን። ይኸው ስለዚህ ምን ያስፈልገናል? ቅድም ያመጣ ነው ቮይስ ያስፈልገናል። ስለዚህ ቮይሳችንን አምጥተን እዚች ጋር ድራግ ኤንድ ድሮፕ አድርገን እዚች ጋር ቮይስ ማስገባት አለብን። ይታያቸዋል። ከዚህ በላይ ያሉት የቮይሶች ናቸው። ከዚህ በታች ያሉት ደግሞ ይታያቸዋል። እዚች ጋር ያሉት የቮይሶች ናቸው። እዚች ጋር ደግሞ ያሉት ደግሞ የቪዲዮዎች ናቸው። ይኸው ተመልካቾቻችን ልብ ማለት ማወቅ ያለባችሁ ነገር የትኛውም ቪዲዮ የትኛውም ሲኒማ ካያችሁ ሲጀምርና ሲጨርስ ምን አይነት ትራንዚሽን እንደሚያሳይ ይኸው በዚህ ማየት ትችላላችሁ። ይኸው እንደዚህ ጠቆር አድርጎ ነው የሚጀምረው። ይኸው ልክ እንደዚች ፌድ አድርጎ ነው የሚመጣው በብላክ ልክ እንደዚህ አድርጎ ነው የሚመጣው። መጨረሻ ደግሞ ሲያልቅ ልክ እንደዚህ አሁን የሚያልቅ ከሆነ እንደዚህ ይታያቸዋል። እንዲህ ብላክ እየሆነ ነው የሚያልቀው። ስለዚህ አሁን የቮይስ ትራንዚሽን ይቀረናል። እዚች ጋር መሀል ላይ እንገባና የዚችኛው ቮይስ እና የዚችኛው ቮይስ መሸጋገሪያ ቮይስ ያስፈልጋቸዋል። ምክንያቱም እየተቆረጠ እንዲያልፍ ማለት ነው። ስለዚህ እዚች ጋር ቮይስ ትራንዚሽን እኔ የማውቀው ትራንዚሽን አለ ወይንም ለእናንተ ለማሳያት ይኸው እዚች ጋር አውዲዮ ኢፌክት የሚል አለ። አውዲዮ ኢፌክት ምትል እናገኛለች። ይኸው እዚች ጋር እንፈልጋትና እዚች ጋር ይኸው ኮንስታንት ጌን ምትላለች። ኮንስታንት ጌን ምትላለች። ይኸው እዚች ጋር ታያችኋል። ኮንስታንት ጌን አለች። ኮንስታንት ፓወር ምትላለች። እኔ የምፈልገው ኮንስታንት ጌን ስለሆነ እዚች ጋር መሀል አምጥቼ ድራግ አደርገዋለሁ። ይታያችኋል። እዚች ጋር ሴንተር ያልሆነችም ቅድም እንዳሳያችሁ ሴንተር አይደለችም። ለዚችኛዋ ብቻ ነው ትራንዚሽን የሰራው። ስለዚህ ትራንዚሽኑ ራሱን ክሊክ እናደርገውና እዚች ጋር ይታያችኋል። ስታርት ነው የሚለው። ስታርት ስለሚል እዚህ ጋር የምናደርገዋለን ሴንተር እናደርገዋለን። ደቂቃው ልክ እንዳልኳችሁ ቅድም እዚች ጋር መጨመር ከፈለጋችሁ እዚች ጋር 45 ሰከንድ ታደርጉታላችሁ። 1 ደቂቃ ከ45 ሰከንድ ማለት ነው። ስሙዝሊ ሲሻገር ምንም አይነት የድምፅ መቆራጥ ሳያሳየን የሚያልፈው ይኸው እንደዚህ አድርጎ ያልፈልናል ማለት ነው። ነው እዚች ጋር ደግሞ የምናገኛቸው እዚች ጋር ኢፌክቶች እናገኛለን። እዚች ጋር ፖዚሽን የምትላለች፣ ስኬል የሚላለ፣ ሮቴሽን የሚላሉ እነዚህ እንዴት ለምን እንደሚጠቅሙና ምን እንደምንሰራባቸው በቀጣይ ቱቶሪያል ያሳያቸዋለሁ። ስለዚህ ይሄኛውን አሁን ኤክስፖርት አድርገን እንዴት ቪዲዮአችንን የሰራነውን እንዴት ማየት እንደምችል ላሳያችሁ። ለምሳሌ ይኸው የሰራሁትን ኤክስፖርት አድርጌ ላሳያችሁ።
ኤክስፖርት ስታደርጉ እዚች ጋር ይኸው እዚች ጋር ፋይል የምትል እናገኛለን። እዚች ጋር ፋይል እዚች ጋር ፋይል ኤክስፖርት ይኸው ኤክስፖርት ስትሉት ይኸው ኤክስፖርት ሚዲያ የምትል እናገኛለን። እዚች ጋር ሚዲያ የምትል እናገኛለን። ኤክስፖርት ስታደርጉት መጀመሪያ ላይ መሆኑ እርግጠኛ ሆኑ። ይታያቸዋል። ይሄ መጀመሪያና መጨረሻ መሆኑን እርግጠኛ ሆኑ። እዚች ጋር ብዙ ነገር ያሳዩናል። እዚች ጋር ኤችቱ 254 የሚል አለ። ለምን እንደምትፈልጉት እናንተ ለዩቲዩብ ነው ለቪዲዮ ነው ለምን እንደምትፈልጉት የሚለው እዚች ጋር ዩቲዩብ ላይ ወይንም ሃይ ኳሊቲ የምትፈልጉ ከሆነ ኤችቱ 254 ታደርጉታላችሁ። እዚች ጋር ይሄኛው ደግሞ ፕሪሴት የሚል አለ። እችኛው ሃይ ቢትሬት የሚል አለ፣ ሚዲየም ቢትሬት የሚል አለ። እዚች ጋር ተመርጡትና የትኛውን ብታደርጉት ኢትስ ኦኬ ችግር የለውም። እዚህ ጋር አውትፑት ነው የሚል አለ። እዚች ጋር አውትፑት ነው የሚለው የት ላስቀምጥላችሁ ነው የሚለው። ዝም ብላችሁ ኤክስፖርት ብታደርጉት የት እንዳደርጋችሁ ስለማታውቁት፣ ስለዚህ ይሄኛውን አውትፑት ነው የሚለውን የቱ ጋር ላስቀምጥላችሁ የሚለው። ስለዚህ ቅድም ያስቀመጥኩበት ፎልደር አለ። ለምሳሌ ማክ ሚዲያ የሚለውን ይኸው እሱ ላይ ላስቀምጠው። ምን ብዬ ላስቀምጠው? ኤክስፖርት ብዬ አድርጌዋለሁ። ስለዚህ ሴቭ እለዋለሁ። እዚች ጋር ይኸው ጨርሼዋለሁ ሙሉ። እዚች ጋር ይኸው እንደዚህ ታመጡታላችሁ። ይኸው ሙሉ ጨርሶላችኋል። እዚች ጋር ይታያችኋል ቢትሬት የሚላለ። እዚች ጋር ደግሞ ታርጌት የሚላለ። ለምሳሌ ሜጋባይታችሁ በጣም ሰፊ ከሆነ በጣም ብዙ ከሆነ ሜጋባይታችሁን ለመቀነስ ነው የሚጠቀሙበት። ለምሳሌ ሜጋባይታችሁን ቀነስ። ለምሳሌ ይሄ ቪዲዮ ስንት ሜጋባይት ነው? 21 ሜጋባይት ነው። 21 ሜጋባይት ይላል እዚች ጋር። ስለዚህ 21 ሜጋባይት በጣም ብዙ ከሆነባችሁ እስከ 10 እስከ 15 ማድረግ ከፈለጋችሁ እዚች ጋር ቱ የሚለው አለ። ይታያችኋል። ቱ የሚትለውን ታደርጉትና እችኛዋን ሁለቱ ታርጌት የሚለውና ቢትሬት የሚለውን ይሄኛውን 12 ከሆነ ይሄኛው 10 ከሆነ ትቀንሱታላችሁ። ማይነስ ብታደርጉት ይታያችኋል። 13 ሜጋባይት አለልኝ እዚች ጋር 13 ሜጋባይት አለልኝ። እየቀነሳችሁ መሄድ ትችላላችሁ። ከፈለጋችሁ 8 ሜጋባይት ድረስ መስራት ትችላላችሁ። ነገር ግን ተመልካቾቻችን በቀነሳችሁት ቁጥር ኳሊቲው እየቀነሰ ነው የሚሄደው። የቪዲዮ ኳሊቲው እየቀነሰ ነው የሚሄደው። ለምሳሌ እኔ በ8 ሜጋባይት ባደርገው አይቀንስብኝም። ስለዚህ እዚች ጋር ሬንደር መሆኗን እርግጠኛ መሆን ትችላላችሁ። እዚች ጋር ዩዝ ሬንደር የምትለዋል ይሄኛውንም እንደዚሁ ዩዝ ሬንደር ማክሲመም ሬንደር የሚለውን እርግጠኛ ትሆናላችሁ። ስለዚህ መጨረሻ ላይ ኤክስፖርት ታደርጉታላችሁ። ኤክስፖርት እያደረገልኝ ነው፣ ምክንያቱም ሜጋባይቱ በጣም ትንሽ ስለሆነ ፈጣን የሚሆነው። ኤክስፖርት እያደረገልኝ ነው። ያው 67 በጣም እየሄደ ነው። ጨርሶልኛል። ኤክስፖርት አድርጎ ጨርሶልኛል። ምክንያቱም በጣም ብዙ ፋይል ነው እዚህ ጋር ያደረገልኝ። ይህንን በኋላ መስራት የምትችሉ ከሆነ ራሱ ሴቭ አድርጎላችኋል። ምክንያቱም ሴቭ ካላደረገላችሁ ወይንም በኋላ መታችሁ እንድሰሩት ወይም ኪቦርዳችሁ ላይ ትሄዱና ሴቭ ታደርጉታላችሁ። ኮንትሮል ኤስ ታደርጉትና ይኸው እችኛዋን ክሎዝ ታደርጉታላችሁ። ክሎዝ ታደርጉታላችሁ። አሁን ወደ ሰራችሁት ወደ ቅድም ወደ ሰራችሁት ኤክስፖርት ወዳረኩት ወደ ቪዲዮ ሄድና ምን አይነት ቪዲዮ እንደሰራው ላሳያችሁ። የቅድሙ ከነ ትራንዚሽኑ ምን አይነት ትራንዚሽን እንደሰራው ላሳያችሁ። ይኸውና ቪዲዮ እዚች ጋር ይኸው ቪዲዮአችን ስንከፍተው ይታያቸዋል። ይኸው የትኛውን ቪዲዮ የትኛውን ፊልም ስከፍቶ የትኛውን ፊልም ይኸው እንደዚህ ዳርክ አድርጎ ነው የመጣው። እንደዚህ ፌድ አድርጎ ነው የመጣው። ደግሜ ላሳያችሁ። እንደዚህ ዳርክ አድርጎ ነው የመጣው። እንዲህ ዳርክ አድርጎ ነው የመጣው። ይኸው ትራንዚሽን እያደረገልን ነው፣ እየሰራ ነው ትራንዚሽን። ይኸው ሲያልቅም ይታያቸዋል። ፌድ አድርጎ በጥቁር አልቋል ማለት ነው። ይታያቸዋል ሲያልቅ እንደዚህ ያልቃል። ክቡራን የቻናሌ ተከታታዮች ለዛሬ ያስኩላችሁ ቱቶሪያል ይህንን ይመስላል። በቀጣይ አዳዲስ ነገር ይዤላችሁ እመጣለሁ። ወይንም እናንተ የምትፈልጉት እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እኔ ግን የሰርግ ኢንትሮ ወይንም አጫጭር ማስታወቂያዎች፣ የድርጅት ማስታወቂያዎች እንዴት እንደሚሰሩ አሳያችኋለሁ። ለቻናሌ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እስከዛ የሰራሁትን ቪዲዮ እያያችሁ ጨርሱ። ታንኪዩ ባይ ባይ።